መጡና ልጆቹ ተሰብስበው ያመጡ ለሄድም አላለችም እኛ ሄድን ተቀበልናት አብር ሊዳ አላለችም ስለው አይ አላለችኝም ማለት እና መታ ነበር እሷ አዎ እዚህ ነበረች እኛ እዛ ሆነን ማለት ነው የሚገርም ነገር በጣም የሚያስቅ ነገር ነው ይበሳጫል እኔ ሌሊት ነው የምነሳው እኔና እሱ ሌሊት ነው የምንነሳው ሌሊት እንነሳለን አብረን ወክ እናደርጋለን ረጅም ሰዓት እና ያሳየኛል ቤቶች ይሄ ቤት 44 ሚሊዮን ብር ተባለ እና እኔ 20 ሚሊዮን ላርግ አንተ 20 ሚሊዮን ተበደርና እሱ ተበድሮ ለከምና ሄደው ማለት ነው እና ይሄን ቤት እንግዛው ምን ታስባለህ ስለ ህመሙ ሳይሆን ስለ ቤት ነበር የምታወራው ያልሽ ነው እሷ እንደዛ ናች የምትል የነበረው ከዛ በቃ እንናደዳለን አልነገርንም በጣም እንዴ ምን አይነት ውስጥ ህይወት ውስጥ ነው የገባው እኔ ያልኩት እኔ ምን አይነት ህይወት ውስጥ እንዴት በቃ ሰው አንተን ማስታመም ሲገባት አንተ እንደዛ በብድር ውስጥ ሆነ ያወቅ ከዛ አሁን የመጡበትንም ራሱ ገና ብር ይጠይቁኛል ምናምን ይያለ ማለት እሱ አሁን ችግሩ የነበረው የብር ችግር ነበር መጣን በቃ ራሳችን መጣን አሉት ማለት ነው እየመጣን እየቆረጥን ነው ያርገና እየቆረጥን ነው ብላኛለች ምናምን ብሎ ተጨነቀ ማለት ነው በቃ የራሷ ጉዳይም ጀገረ ካለ ታለች ትምጣ ብትመጣ ትምጣ ምን አስጨነቀ እንደውም ልጆችን በዛው ታያለ አልኩት ማለት ነው ከዛ መጣች እዛው እንደሆነን ግን ቤቶች ነበር ስትልክለት የነበረው ከዛ ከቤት አልወጣንም እንደዚህ ያለን እንደዚህ ሆነን ቤቢ ምን አለው አስናናቸው አለው ማለት ነው ቤቢ ማን ነው ዘመዳቸው የሆነ እንጃ አብረውን ያደጉት ዘመርነን ወንድምነኛ አናቀም ብዙም በዚህ ጉዳይ ላይ ግን ልጁ መልካም ልብ አለው ግን እዛ እንደ ዘመድ ምናምን የሚታያዩት ሁሉም እዛ ጋር ያሉት እንደ ዘመድ ነው የሚታያዩት እና የሚገርምህ እኛ ኢንፎርሜሽን ይደርሰናል እሱ እዛ እንደሆነ እነሱ እየተዝናኑ እንደነበር እንሰማለን ግን ቤት ውስጥ ለሱ የምትነግረው ደብሮናል ምናምን አያነሳም እንደው አንሳ አውራ አንድ ቀን እንደው መጣለው ስትል አይ አንሳ አሁን እንደገና መሳፈሪያ ምናምን እዚህ ደግሞ መዝናኛ ያስፈልጋልኛ እንዳቀማችን እየኖርን ነው እዚህ ምናምን በየዋለው ነው እዛው እንደሆናችሁ እዛው እንደሆነን ግን በብዛት የምትለው የነበረው ያን ነው ምክንያቱም አልፈልግህም መጽሐፍንና ቡትቶን ከዛ ቤት ይዘህ ውጣ ብላ አለችኝ ብሎ ለኔ መጀመሪያ የነገረኝ ያኔ ነው ወንዴ እንደውም ህንድ ላይ ነው የነገረው ለኔ መጀመሪያ ነው የነገረኝ ከዛ እኔ እንደውም ይሄን እድል አግኝተህ ለምን አትወጣም አልኩት ውጣ ለምን ምን ትጠብቃለህ ከዚህ በላይ አንተ ለምን እንደሆነ ሰው የምታስነቀው መውጣት እኮ አለብህ ስለው ስራዬ